በ24 ሰዓት ውስጥ ብቻ ተዋንያንና ካሜራ ሳያስፈልጋችሁ ሙሉ ፊልም መስራት እንደምትችሉ ብነግራችሁ ታምኑኛላችሁ? አንድ ወገን ነን አላልክም እንዴ? ወደ ሞት መንገድ ወሰድከኝ። ከዚህ በኋላ ሁለታችንም አናስታውሰው። እኔን የገደልከኝ ጉግል ቪዮስሪ የተሰኘውን የኤአይ ሞዴል ተዋውቁት። ይህም የእናንተን ስክሪፕት ተቀብሎ ሃይ ኳሊቲ ወዳለው ቪዲዮ የሚቀይርላችሁ ነው። ይህን ስላችሁ አክተሮችንም ሳውንድ ኢፌክትንና ኤዲቲንግንም ጨምሮ ነው። ይሄን ሁሉ በአንድ ፕሮምፕት ብቻ። አክተሮችንና ቪዲዮግራፈርን መቅጠር በሺዎች የሚቆጠር ገንዘብ የሚያስወጣ ነው። ቪዮስሪ ግን ይሄን ሁሉ ከቨር ያደርጋል። የቀረጻ ቦታና ሜካፕ ራሱ ያስፈልጋችሁ። ሆሊውድ ላይ ይሄ የኤአይ ሞዴል በቢሊዮን ዶላር የሚቆጠር ድርጅትን እየነቀነቀ ነው። ወደ ኢትዮጵያ ስንመጣ ደግሞ በጀት ትንሽ በሆነበት ስፍራ ላይ ጌም ቼንጀር ሊሆን ይችላል። አስቡት፣ ያለምንም አክተርና ካሜራ የተሰራ የአማርኛ ፊልም። ይቅርታ፣ እንዲህ አይነቱን ነገር በኢትዮጵያ እንዳትመኙ ብዬ እመክራችኋለሁ። የኢትዮጵያ ፊልም ሰሪዎች በሚሊዮን የሚቆጠር ገንዘብ ማትረፍ ይችላሉ። ተዋንያኖችና ሰራተኞችን ከመክፈል ይልቅ ለቪዮስሪ ሞዴል የተወሰነ በመክፈል ከዚህ በፊት ታይቶ የማይታወቅ ፊልም ፕሮዲውስ ሊደረግ ይችላል። በመጪው ጊዜያትም ይህን ሞዴል በመጠቀም ሙሉ ፊልም የሚሰራበት ጊዜ ሩቅ አይሆንም። በእርግጥ ይህን ስናገር የሀገር ውስጥ ተዋንያኖችና ዳይሬክተሮች የስራ መፈናቀል እውነት ነው። ነገር ግን ኤአይን እንደ መሳሪያ ከተቀበልን ታዋቂ ገጽታ ያላቸውን አክተሮች በመክፈልና ቦዲ ሞዴል በመውሰድ ከቤታቸው ሳይወጡ በኤአይ ጄኔሬትድ የሆነ ፊልሞችን መስራት ያስችላል። የጉግል ቪዮስሪ ፊልምን ለመግደል ሲሆን የመጣው የፊልም ፕሮዳክሽን በአንድ ደረጃ ከፍ ለማድረግ ነው። ፒስ አውት።